ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርቤያለሁ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይንም ኖቲፊኬሽን እንዲደርሳችሁ የዩቲዩብ ቻናልን ሰብስክራይብ በማድረግ የደወል ምልክቶቹን መጫኑን አትዘንጉ። ወደ ሰበር መረጃው ሳቀና ክቡራን አድማጮች የውጭ ጉዳይ ሚኒስትር ሐምሌ 6 2018 ዓ.ም ባወጣው መግለጫ ኢትዮጵያ መንግስት በውጭ ሀገራት ለሚገኙ ዜጎች ደህንነት ጥበቃና የቆንስላ እገዛ ትልቅ ቦታ እንደሚሰጥ ጠቅሷል። እዚህ ጋር በተያያዘ መንግስት የህግ ሂደት ላይ ያሉና የፍርድ ውሳኔ የተላለፈባቸውን ኢትዮጵያውያንን በተመለከተ ከሳውዲ ጋር በከፍተኛ የመንግስት ደረጃ መነጋገር እንደቀጠለ ገልጸዋል። ውጤቱ በምን ደረጃ ላይ ይገኛል? ለምን ያህል ኢትዮጵያውያን ዜጎች ምህረት ተደርጓል? በቻናላችን የምንለው ይኖራል። አቃቢ ህግ ክሱን የመሰረተው በምዕራብ ዳርፉር ዋና ከተማ በሆነችው በኤል ጀኒን በተፈጸሙ ወንጀሎችና እንዲሁም እንደ አውሮፓውያን አቆጣጠር በሰኔ 2023 ከሐሚስ አባካር የተባለ ግዛቱን አስተዳደር ግድያ በማካተቱ ነው። ፍርድ ቤቱ ተከሳሾችን በሰላማዊ ሰዎች ላይ ጥቃቶችን በማቀነባበር እንዲሁም ትምህርት ቤቶችንና የአምልኮ ስፍራዎችንና የመኖሪያ አካባቢዎች ላይ መጠነ ሰፊ የሆነ ውድመት በመፈጸምና በመዝረፍ ጥፋተኛ ናቸው ብለዋል። የተፈረደባቸው አካላት እነማን ናቸው? ምንስ ተወሰነ? ይህ ከአዲሱ የኢራን ጠቅላይ መሪ የተሰማው መግለጫ በአባታቸው ሞት የተሰማቸውን ጥልቅ ሐዘን ከመግለጽም ያለፈ ነው። መልእክቱ በሽኝት ስነስርዓቱ እና በቀብር ወቅት የታየው ስሜት ነጸብራቅ ነው። እነማን በጉዳዩ ላይ ድጋፍ አሳዩ? ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳቸው ዝርዝር መረጃ አለፍኩ። አብረን ቆይ። በሳውዲ ስለተፈረደባቸው ኢትዮጵያውያንና ከሀገሪቱ ባለስልጣናት ጋር በቅርበት መንግስት እየተነጋገረ ነው። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ባለፈው ሳምንት የሳውዲ አረቢያ አምባሳደር አብዱላሂ ቢን ሐሰን አል ዛሄራኒን ተቀብለው አነጋግረዋል። የውጭ ጉዳይ ሚኒስትሩ ሳውዲ አረቢያ ውስጥ የህግ ሂደት ላይ ያሉ እና የፍርድ ውሳኔ የተላለፈባቸውን ኢትዮጵያን በተመለከተ ከሚመለከታቸው የሀገሪቱ ባለስልጣን ጋር በቅርበት እየተነጋገረ መሆኑን አስታውቋል። በርካታ ኢትዮጵያውያን ስደተኞች የሚገኙባት ሳውዲ አረቢያ ከጥር እስከ ሰኔ ባሉ 6 ወራት ውስጥም 7 ኢትዮጵያውያኖችን በሞት መቅጣቷን ዓለም አቀፍ የሰብአዊ መብቶች ተሟጋች አምነስቲ ኢንተርናሽናል ከ3 ሳምንት በፊት ባወጣው መግለጫ አስታውቋል። ሐሚስ ሙሻሂት በተባለ እስር ቤት ብቻ ቢያንስ 63 ኢትዮጵያውያን ደግሞ የሞት ፍርድ ተላልፎባቸው እየተጠባበቁ መሆኑን አምነስቲና ሌሎች ዓለም አቀፍ የሰብአዊ መብቶች ተቋማት ሁማን ራይትስ ዎች ገልጸዋል። በተጨማሪ ሪያድ ውስጥ በሚገኙ ኤምባሲ እና በጅዳ ቆንስላ ጽህፈት ቤት አማካኝነት አስቸጋሪ ሁኔታዎች ለገጠማቸው ኢትዮጵያውያን ዜጎች ሰብአዊ ነትን ከግምት ያስገባ እርምጃ እንደሚወስዱ የሚደረገው ጥረት መቀጠሉን ገልጸዋል። በዲፕሎማሲያዊ ቢሮዎች አማካኝነት ኢትዮጵያውያኑ የቆንስላ ድጋፍ እንዲያገኙ ለማድረግና ተገቢውን መፍትሄ ለማስገኘት ከሚመለከታቸው የሳውዲ አረቢያ ባለስልጣናት ጋር መደበኛ ግንኙነትና ገንቢ ውይይት እየተካሄደ መሆኑን ጠቅሰዋል። ሚኒስቴር መስሪያ ቤቱ እንደሚገልጸው ጥረቶቹ ከሳውዲ ውስጥ ፍርድ የተላለፈባቸውን በአጠቃላይ 1971 ኢትዮጵያውያኖችን ንጉሳዊ ምህረት እንዲያገኙ አስችለዋል። እነዚህ ኢትዮጵያውያን ወደ ሀገራቸው የመመለስ ተግባርም መጀመሩንም በመግለጫቸው አንስተዋል። ውጭ ጉዳይ ሚኒስትር ኢትዮጵያውያኑ ምህረት እንዲያገኙ ከአንድ ወር በፊትም አስታውቀው ነበር። መስሪያ ቤቱ ይህን በገለጸበት ሳምንት ደግሞ የሳውዲ አረቢያ መንግስትም 4 ኢትዮጵያውያን ላይ የሞት ፍርድ መፈጸሙን ገልጸዋል። የሞት ፍርድ የተላለፈባቸው ኢትዮጵያውያን አብረዋቸው የነበሩ ሰዎች ላይ ፍርድ ሲፈጸም እየተመለከቱ ጭንቀት ውስጥ መግባታቸውን ከዚህ ቀደም ለቢቢሲ ተናግረዋል። ኢትዮጵያውያኑ ለሞት ፍርድ ያበቃቸው የህግ ሂደቱ ተገቢውን መንገድ ያልተከተለ እንደሆነ በማንሳት ይከሳሉ። ሁማን ራይትስ ዎች ሚያዝያ ላይ ባወጣው መግለጫ ይህን ጠቅሷል። የተቋሙ ከፍተኛ ተመራማሪ የሆኑት ናዲያን ሃርድማን ሳውዲ አረቢያ መሰረታዊ የህግ ሂደትን በሌለባቸው ፍርዶች አማካኝነት የኃይል ድርጊት በሌለባቸው ወንጀሎች የተከሰሱ የውጭ ስደተኞችና ስደተኞችን ለሞት ለመቅጣት ፈቃደኛ መሆኗን መብቶቻቸውንና ህይወታቸውን እንደማታከብር ያንጸባርቃል ብለዋል። መግለጫው ያወጣው የውጭ ጉዳይ ሚኒስትርን በበኩሉ በውጭ የሚገኙ ኢትዮጵያውያን ጥቅም መብትና ደህንነት ለማስጠበቅ የሚያስችለውን ዲፕሎማሲያዊና የቆንስላ አማራጮችን በሙሉ መጠቀም እንደሚቀጥልም አስታውቀዋል። መሪና 15 የጦር አዛዦች ላይ የሞት ፍርድ ያስተላለፈች ሀገር። የሱዳን ፍርድ ቤት ከሀገሪቱ ጦር ጋር ጦርነት ላይ ያለውን የፈጥኖ ደራሽ ኃይል በሚመሩት መሐመድ ሐምዳል ዳጎል ሄሜቲ ላይ በሌሉበት የሞት ፍርድ አስተላልፈዋል። ሄሜቲ የሞት ፍርድ የተፈረደባቸው በጦር ወንጀል፣ በሰብአዊነት ላይ በተፈጸሙ ወንጀሎች እንዲሁም በምዕራብ ዳርፉር ክልል በተካሄደው ዘር ማጥፋት ነው። ጸረ ሽብር እና በሀገሪቱ ላይ የተፈጸሙ ወንጀሎች ጉዳዮችን በሚመለከት ችሎት ከሄሜቲ በተጨማሪ 15
የፈጥኖ ደራሽ ኃይል RSF አዛዦችና አጋሮቻቸው ላይ በስቅላት የሞት ፍርድ እንዲፈጸም ውሳኔ ተላልፈዋል። በፖርት ሱዳን የሚገኘው ፍርድ ቤት ውሳኔውን ካስተላለፈባቸው መካከል የሄሜዴቲ ወንድም እና ምክትላቸውም የሆኑት አብደልራሂም ሐምዳን ዳጎል ይገኙበታል። ሌላኛው ወንድማቸው አልኤኒ ሐምዳን ዳጎል እና የፈጥኖ ደራሽ ኃይል የምዕራብ ዳርፉር አዛዥ አብዱል ራህማን ጁማን ባርካልሃም ተፈርዶባቸዋል። ዳኛው ሙሐመድ አልአሚን ሁሉም የፈጥኖ ደራሽ ኃይሎች ንብረቶች ተወርሰው ለሱዳን መንግስት ገቢ እንዲደረጉ የወሰነ ሲሆን የሀገሪቱ ባለስልጣናት ኢንተርፖል ግለሰቦችን በቁጥጥር ስር አውሎ እንዲያስረክባቸውም እንዲጠየቁ አዟል። በሱዳን እንደ አውሮፓውያን አቆጣጠር በ2023 የእርስ በርስ ጦርነት ከተቀሰቀሰ ወዲህ በፈጥኖ ደራሽ ኃይሉ አመራሮች ላይ እንዲህ አይነቱ የፍርድ ውሳኔ ሲሰጥ ይህ የመጀመሪያው ነው። ይሁን እንጂ ቡድኑ በርካታ የምዕራብ ሱዳን ስፍራዎችን በመቆጣጠሩና መሪዎችን ከባለስልጣናት እይታ ርቀው ስለሚገኙ የፍርድ ቤቱ ውሳኔ የሚኖረው ተጽዕኖ ግልጽ አይደለም። ሄሜቲ ያለበት ቦታ በይፋ አይታወቅም። የፈጥኖ ደራሹ ኃይልም በፍርድ ቤቱ ውሳኔ ላይ አስተያየቱን ያልሰጠ ቢሆንም ከዚህ በፊት ግን በጦር ወንጀሎች የቀረቡበትን ውንጀላዎች ውድቅ አድርጓል። የተባበሩት መንግስታት መርማሪዎችና የሰብአዊ መብት ተሟጋቾች RSF እና የአረብ አጋሮቻቸው ብሔር ተኮር ጥቃትን በማሳሌት ነዋሪዎች ላይ ፈጽሟል ሲል ወንጅለዋል። እንደ አውሮፓውያኖች አቆጣጠር በግንቦት 2024 ሂውማን ራይትስ ዎች ባወጣው ሪፖርት በኤልጄኒን እና አካባቢዋ ከሚያዝያ እስከ ህዳር 2023 ድረስ በተካሄደው ዘመቻ በሺዎች የሚቆጠሩ ዜጎች ሲገደሉ በመቶ ሺዎች የሚቆጠሩ ደግሞ ተፈናቅለዋል ብለዋል። ድርጅቱ የተፈጸሙት ጥቃቶች በማሳሊት ህዝብ ላይ እና ሌሎችም አረብ ባልሆኑ ህዝቦች ላይ የዘር ማጥፋት ዘመቻው አካል መሆናቸውን ከጦሩና ከሰብአዊነት ወንጀላ ጋር የሚስተካከል መሆኑን ጠቅሰዋል። ፈጥኖ ደራሽ ኃይሉ RSF በ2021 አልቡርሃን መፈንቅለ መንግስት በሚወጥኑበት ወቅት እገዛ አድርጎላቸዋል። ይህ ግን ጀነራል ዳጎል የመከላከያ ኃይላቸውን ወደ ጦር ሰራዊቱ የማዋሃድ እቅዱን ከተቃወሙ በኋላ ወደ አለመግባባትና ወደ ጦርነት አድገዋል። የኢራን መንግስት በአሜሪካ መንግስት ላይ እርምጃ ቢወስድ የቴህራን ፖሊሲ ይቀየር ይሆን? የኢራን መንግስት ደጋፊዎችና ወግ አጥባቂ ፖለቲከኞች ጠቅላይ መሪውን ሞት ለመበቀል ትራምፕ ላይ ጥቃት እንዲፈጸም እየጠየቁ ይገኛሉ። የኢራኑ የቀድሞ ጠቅላይ መሪ አያቶላህ አሊ ኻሜኒን የሽኝትና የቀብር ስነስርዓት ላይ ከተለመደው ዘለግ ብለው ለአንድ ሳምንት ያህል ተካሂዷል። የቀብር ስነስርዓቱ ግን ሀዘንን ከመግለጽ ባለፈ በአሜሪካ ፕሬዚዳንት ዶናልድ ትራምፕ ላይ የበቀል እርምጃ እንደሚወሰድ የሚጠይቁ መልእክቶችን በስፋት ተደምጠው በታል። የኢራን ፖለቲካ እና ሃይማኖታዊ መሪዎችም ለኻሜኒ ሞት ተጠያቂ የሆኑ አካላት ላይ የአጸፋ እርምጃ መውሰድ ብሔራዊ ግዴታ መሆኑን ሲናገሩ የተደመጡ ሲሆን የሀገሪቱ መገናኛ ብዙሃንም ይህን በሰፊው ዘግበውታል። ይህ የፖለቲከኞች የበቀል እርምጃ ጥሪ ሀገሪቱ ከአሜሪካ ጋር በዲፕሎማሲያዊ ንግግር ውስጥ ያለችው ኢራን ከኻሜኒ በኋላ በየትኛው አቅጣጫ ልትጓዝ ትችላለች የሚል ጥያቄ አጭሯል። ለምን ወደ በቀል ሊያመሩ ወደዱ? የኢራን አዲሱ ጠቅላይ መሪ ሙጃታባ ኻሜኒ ከአባታቸው የቀብር ስነ ስርዓት በኋላ ባስተላለፉት መልእክት ከእርቅ ወይንም ከመልሶ ግንባታ ይልቅ በቀልን አንስተዋል። ለሳምንት የዘለቀው የሐዘን ስነ ስርዓት ካበቃ በኋላ ሐምሌ 4 2018 ዓ.ም በተላለፈው መልእክታቸው ላይ የሞቱ መሪዎችን መንገድ እንደሚከተሉ ይፋ አድርገዋል። አስከትለውም በእነዚህ ሁለት ጦርነቶች በወንጀለኛና የተዋረዱ ገዳዮች ሰማዕት የሆኑ ሰዎች ንጹህ ደምን እንበቀላለን ብለዋል። የህዝባችንን ፍላጎት በማለት የገለጹት በቀል መፈጸም እንዳለበት ገልጸዋል። ለኢራናውያን ሞት ተጠያቂ ናቸው ያሏቸውን አካላት ሰላማዊ የሞት ጽዋን አትጎነጩም ሲሉም ዝተዋል። በሀገሪቱ ሰሜን ምስራቅ በምትገኘው ማሻድ ከተማ የተካሄደው የኻሜኒ የቀብር ስነ ስርዓት የፖለቲካ ቅስቀሳ የታጀበ ነበረ። የሀገሪቱ ብሔራዊ መገናኛ ብዙሃንም በቀልን የሚጠይቅ ሀዘንተኞች መፈክር ሲያሰሙ በተደጋጋሚ አሳይተዋል። ሀዘንተኞች ለኻሜኒ ሞት ትራምፕን እና ቤንያሚን ኔታንያሁን ተጠያቂ የሚያደርጉ መፈክሮችን ይዘው ታይተዋል። ሌሎች መፈክሮችም ደግሞ ከአሜሪካን ጋር የሚደረግ ድርድርን ውድቅ የሚያደርጉ የነበሩ ሲሆን ከዲፕሎማሲ ይልቅ ፍትህን እንዲሰፍን የሚጠይቁ መልእክቶችን አስተጋብተዋል። ይህ የቴህራን ምላሽ ምን ሊሆን እንደሚችል ይወስናል ተብሎ ተሰግቷል። በቀብሩ ላይ የተገኙ ከፍተኛ የፖለቲከኞች፣ የፓርላማ አባላት እንዲሁም ተጽዕኖ ፈጣሪ ወግ አጥባቂዎች ሁሉም በአንድ ድምፅ በቀል እንዲፈጸም የሚጠይቁ መልእክቶችን አስተላልፈዋል።
የበቀል እርምጃው መልከታ እንዴት ተስፋፋ? የኢራን የፖለቲካ ስርዓት ከዋና ዋና ብሔራዊ ቀውሶች በኋላ ለረጅም ጊዜ ተምሳሌታዊ ቋንቋን በመጠቀም ይታወቃል። ነገር ግን ከኻሜኒ ሞት በኋላ የበቀል ጥሪውን የሚያጠናክሩት ድምጾች ይበልጥ ግርምትን የሚያጭሩ ናቸው። የቀድሞ የኒውክሌር ተደራዳሪና ወግ አጥባቂ ፖለቲከኛ ሰይድ ጃሊል ሰማዕት የሆኑትን መሪ ደም መበቀል የሀገራችን መብትና የባለስልጣናት ግዴታ መሆኑንም በመግለጽ ተናግረዋል። የሀገሪቱን ታላቅ ብሔራዊ ሀብት መጠበቅ የበቀል እርምጃን ይጠይቃል ሲሉም ተከራክረዋል። ሌላኛው ወግ አጥባቂ የፓርላማ አባል አሚር ሆሴያን ሳቤቲ በበኩላቸው ህግ አውጪው ትራምፕንና ሌሎች የአሜሪካንና የእስራኤል መሪዎችን ተጠያቂ ለማድረግ ለፓርላማ ያቀረቡትን ህጎች ቅድሚያ ሰጥተው እንደሚመለከቱም አሳስበዋል። የፓርላማው የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ አባል የሆኑት አሊ ኬዝሪያን በበኩላቸው ፓርላማው ባሳተመው ጽሑፍ ላይ በታላላቅ የሃይማኖት አባቶች የወጡ ውሳኔዎችን ቀድሞውኑ የበቀል እርምጃ ለመውሰድ የሚያስችል አቅም እንደነበሩ እና ይህንንም ምንም ኃይል ሊከለክል እንደማይችልም ተናግረዋል። ይኸው መልእክት በተለያዩ ከተሞች በተደረገው የአርብ ጸሎት ላይም ተስተጋብቷል። በማሻድ ወግ አጥባቂ የሃይማኖት አባት የሆኑት አህመድ አልሞልሆዲ ሰማዕት የሆኑትን መሪ ደም መበቀል ሁልጊዜ የህዝብ ፍላጎት ሆኖ መቆየት እንዳለበትም ለምዕመኑ ተናግረዋል። በቡሻሄር የሚገኙት ሌላኛው የእምነት አባት ዮሴፍ ጀማሊ ዜጎች የበቀል እርምጃ እንዲወስዱ እየጠየቁ እንደሆነ በመግለጽ ጥሪውን እስኪፈጸም ድረስ ጥያቄያቸውን እንደሚቀጥሉ ቃል ገብተዋል። በአርዳቢል ሌላኛው የአርብ ጸሎት መሪ ሐሰን አሜሊ ምንም እንኳን በቀል የማይቀር ቢሆንም 1000 የትራምፕ ሞት እንኳን የሟችን መሪ ደም ዋጋ ሊተካ እንደማይችል ገልጸዋል። አክራሪ ጋዜጠኞችና ከመንግስት ጋር ግንኙነት ያላቸው መገናኛ ብዙሃን መልእክቱን ይበልጥ አጉልተውታል። የጋዜጠኞቹ ርዕስ አንቀጽ የበቀል እርምጃን የሀገሪቱ ህዝብ ዋና ፍላጎት አድርገው ሲገልጹት፣ ሚዲያዎች ደግሞ ቀይ ባንዲራን ይዘው የበቀል ጥሪ የሚያሰሙ ሀዘንተኞችን ምስል በተደጋጋሚ አሳይተዋል። አንዳንድ ወግ አጥባቂ የዜና አውታሮችም የትራምፕን ምስል ከፍለጋ ማስታወቂያ ጋር በማድረግ አሳይተዋል። ትራምፕ ለምን ልዩ ሆኑ? የኢራን ባለስልጣናት ዩናይትድ ስቴትስም ሆነ እስራኤልን ማውገዛቸውን ቢቀጥሉም የኻሜኒ ሞትን በተመለከተ አብዛኛው ህዝብ ቁጣ በትራምፕ ዙሪያ ያተኮረ ነው። በኢራን ይፋዊ መግለጫቸው ውስጥ ትራምፕ እንደ አሜሪካ ፕሬዚዳንት ብቻም ሳይሆን በቅርብ ጊዜ በተካሄደው ግጭቶች የመክፈቻ ምዕራፍ ላይ ኻሜኒ የተገደሉበት ጥቃት ይሁንታ የሰጡ ግለሰብ እንደሆኑም ተደርገው ተገልጸዋል። የትራምፕ አቋም በኢራን አክራሪ ወገኖች አይን ይበልጥ የሚወሳሰበው ደግሞ ይህ ታሪክ ነው። በእነሱ ምልከታ እንደ አውሮፓውያን አቆጣጠር በ2020 ባግዳድ በተፈጸመው የአየር ጥቃት የኢራን ኃይል አዛዥ ቃሲም ሶሌማኒ እንዲገደሉ ትዕዛዝ የሰጡት ትራምፕ ላይ መወሰድ የነበረበት የበቀል እርምጃ ዘግይቷል። ይህ በአንድ ግለሰብ ላይ ያተኮረ የበቀል ዛቻ የጂኦፖለቲካል ግጭትን ወደ ሞራል ትግል ለመቀየር ይረዳል። ይህም መንግስት ሰፊ ቅሬታዎችን የሚያስተጋባበት ግልጽ የሆነ ግለሰብ እንዲኖር አድርጓል። በዚህ መልኩ የኢራን ባለስልጣናት የመካከለኛው ምስራቅ ጦርነት ከአንድ አስተዳደር ወይም ከአንድ ሀገር በላይ እንደሚዘልቅ በማሳየት የሚቃወሙት ነገር የፖለቲካ ችግሮቻቸውን ሁሉ ትዕምርት አድርገው ስሏቸዋል። ቁጣው የሀገሪቱን ፖሊሲን ያመላክታል። በቀብር ስነ ስርዓቱ ወቅትም ሀዘንተኞች ለበርካታ ዓመታት የሺያ ሙስሊሞች በካራባል ጦርነት የኢማም ሁሴን ግድያን ለመበቀል የሚያሰሙትን ድምፅ የሚያስተጋባ ቀይ ባንዲራዎችን ይዘው ነበር። መፈክሩም ተመሳሳይ የሆነ የተቀደሰ ምኞት ቀጣይነትን ለማጉላት የተጻፈ ነበር። እንደ አውሮፓውያን አቆጣጠር በ1979 አብዮት ወዲህ እስላማዊ ሪፐብሊክ በችግር ጊዜ መስዋዕትነትን፣ ተቃውሞንና አለ የሚባልን ኢፍትሐዊነትን ለመግለጽ ይህን በተደጋጋሚ ተጠቅመዋል። የኢራን መሪዎች ብዙውን ጊዜ በግጭት ወቅት ስትራቴጂካዊ ተለዋዋጭነትን በመጠበቅ ረገድ የማያወላውል ንግግር ያደርጋሉ። ሆኖም ግን የአሁኑ ዘመቻ በጥንካሬው ከዚህ ቀደም ይልቅ ጎልቶ ተስተውለዋል። በተከታታይ ከተናጠል መግለጫዎች ይልቅ የተቀናጀ የሚመስለው የበቀል ጥሪ ከቀብር ስነ ስርዓት ታዳሚዎች፣ ከፓርላማ አባላትና ከሃይማኖት አባቶች ብቻም ሳይሆን በአገሪቱ ቁልፍ የውጭ ፖሊሲ ጉዳዮች ላይ የመጨረሻ ውሳኔ የማድረግ ህገ መንግስታዊ ስልጣን ካላቸው ከፍተኛ መሪዎችም ጭምር የተሰማ ነው። ባለስልጣናት እንዴትና መቼ እርምጃ ሊወስድ እንደሚችሉ ሆን ብለው ግልጽ ባያደርጉትም የሙጃታብ ኻሜኒ ሃይማኖታዊ አቋም ለወደፊቱ ለሚደረገው የበቀል እርምጃ ከፍተኛ ክብደትና ሃይማኖታዊ ቅቡልነትን ይሰጣል።
የመንግስት ፖሊሲ ለዲፕሎማሲ ምን ማለት ነው? ይህ ንግግር ለጊዜው የመንግስት ፖሊሲ ላይሆን ይችላል፣ ነገር ግን ወደፊት የሚኖረው ዲፕሎማሲ ዙሪያ የሚኖረውን የፖለቲካ ሁኔታ መልክ ያስይዛል። በቀብር ስነ ስርዓቱ ወቅት የተሰሙትን የበቀል ጥሪዎችን ድርድሩን ውድቅ ከሚያደርጉ መፈክሮች ጋርም በጋራ ነበረ የቀረቡት። የወግ አጥባቂው ዕለታዊ ጋዜጣ ካይሃን አዘጋጅ የኢራን ባለስልጣናት ትራምፕን መገደል አለበት ብሎ ማወጅ እንዳለባቸው ተናግረዋል። አክለውም ከዋሽንግተን ጋር የሚደረገው ማንኛውንም ድርድር የአሜሪካ ፕሬዝዳንት ለኢራን ለፍርድ ተላልፈው እንዲሰጡ ማድረጉን ማረጋገጥ እንዳለባቸው ተከራክረዋል። ምንም እንኳን ይህ ንግግር በፖሊሲ ረገድ ወረቀት ላይ የሰፈረ ባይሆንም ጥያቄውን አሁንም በኢራን የፖለቲካ ተቋማት ውስጥ ያለውን ስሜት ያንጸባርቃል። እንዲህ አይነቱን መልእክት ከአሜሪካን ጋር ለመተባበር የሀገር ውስጥ የፖለቲካ ፍላጎት ዝቅ ያደርገዋል። ይህም የወደፊቱን ስምምነት ለወግ አጥባቂ ወገኖችን ለማሳመን አስቸጋሪ ያደርጋል። ሲአይኤ ስለላ ምንጮችን በመጥቀስ እስራኤል ቴህራን ትራምፕ ኢላማ ለማድረግ ማሰቧን በመጥቀስ ማስጠንቀቁን ዘግበዋል። የአሜሪካ ፕሬዝዳንት ከኒውዮርክ ፖስት ጋር ባደረጉት ቃለ ምልልስ ጉዳዩን ከአሜሪካ ከፍተኛ ወታደራዊ ጥቃቶች ጋር በማያያዝ ለሚሰጠው ምላሽ መመሪያ መስጠታቸውም ተናግረዋል። ሐምሌ 4 2018 ዓ.ም በሶሻል ትሩዝ ገጻቸው ላይ 1000 ሚሳኤሎች ለዚህ ዓላማ ተቀባብለው ተቀምጠዋል በማለት ጽፈዋል። የኢራን ዘመቻ በአብዛኛው ተምሳሌታዊ ሆኖ ይቀጥላል ወይም የወደፊትን የውሳኔ አሰጣጥ ላይ ተጽዕኖ ያሳድ የሚለውን ማወቅ አይቻልም። ሆኖም ግን የአዲሱን ጠቅላይ መሪ መግለጫ ከሃይማኖታዊ መልእክቶችና ከከፍተኛ ባለስልጣናትና ከመንግስታዊ ሚዲያዎች ከተሰሙ መልእክቶች ጋር በማጣመር እስላማዊ ሪፐብሊክ በቀልን ከኻሜኒ በኋላ ባለው ፖለቲካ ውስጥም ወሳኝ አካል አድርገውታል። ይህን አስቀድሞ የተገደበውን የወደፊት የአሜሪካ ኢራን ግንኙነት የበለጠ በማጥበብ አደጋ ላይ የሚጥል ነው። የመረጃ ምንጭ አስነብቧል። ቻናሌ ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ ቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።